ሴዶን የሚወዱትም የሚጠሉትም እሱን እየጠበቁ እንዲያድሩ በጉጉት ያጓጓ ሌሊቱን እንዲያሳልፉ አድርጓቸዋል። እንግዲህ በዚህ በኋላም ሴዶ አያቆምም። ከዚህም በኋላ ይመጣል። አሁንም ሴዶ ዚስ ኢዝ ዘ ኪንግ ሃሽ 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 እያለ ይቀጥላል። ሀበሻ እንግዲህ ምክንያት ደርድሮ እንግዲህ የተሸነፈበትን ሀሳብ እያነሳ ለማሳመን ይሞክራል። እንግዲህ አንድ ነገር አስምሩበት። ሴዶን ታዋቂ ያደረገው አድናቆቱ ሳይሆን ነቀፌታው ነው። ተጠልቶ ተነቅፎ ነቀፌታውን ወደ እውቅና እውቅናውን ወደ ገንዘብ የቀየረ ሰው ነው። ለዚህ ነው ትላንትና ሌሊት የደረሰበትን ሽንፈት ወዲያው በምንም አይነት ወደ ነበረበት አቋሙ ወይም በፊት እንደሚያደርገው አይነት ቀጣይ በዱባይ እንገናኝ ዱባይ ላይ እንደሚያሸንፈው ዝቶ ነው ቀጠሮ ይዞ የተለያየው ማለት ነው። እና ዛሬም ትልቅ ይዘት ይዞ መጥቶ ትልቅ ኮንተንት ሰርቶ ይሄን ነቀፌታውን ወደ ገንዘብ ወደ እውቅና እንደሚቀይረውም ደግሞ ባለሙሉ ተስፋ ነኝ። ያደርገዋል ብዬም አምናለሁ። ለሴዶ የሚያዋጣው ሙገሳ አይደለም ነቀፌታው ነው። አሁንም ጉራውን ይቀጥላል አንተም ትነቅፈዋለህ የነቀፍከውም ትከተለዋለህ። እሱም ቢዝነሱን ይቀጥላል። ዋናው ነገር ግን ፈጣሪና በዳኛው እርዳታ ከጆኒ እጅ ተርፏል። ገነጣጥሎ ሊጥለው ሞክሮ በእርግጥ ጆኒም የሴዶ እጅ እንደገመተው ቀላል አልሆነለትም ነበር። ያው ፈጣሪና ዳኛው አስቆሞታል ጨዋታውን ማለት ነው። አይገታውም። ተሸንፎም ቢሆን ብዙ በርካታ ዶላሮችን እና በርካታ ብሮችን መስራት ችሏል። በስፖንሰርሺፕም እንደገናም ደግሞ በተመልካቾችም በርግጥ ሰይዶ በጣም ፌመስ ሆኖ እንደምንለው አልነበረም። ምክንያቱም ውድድሩ ፌመስ እንዲሆንና አጓጊና ተጠባቂ እንዲሆን ከፍተኛው ድርሻ የሴዶ ነው። ይሄ ምንም አይካድ ነገር ነው። አሁንም ቢሆን ያው ጆኒ እንዳሸነፈው አምኗል። ነገር ግን በቀጣዩ ዱባይ በሚካሄደው ውድድር እገጥመዋለሁ ዱባይ ላይ እንገናኝ ምናምን እያለ እየፎካከረ ነበረ። አሁንም ቢሆን ሴዶ ቢዝነስ መስራቱን ውድድሩ እንትን እንዲል ብዙ ቫይራል እንዲወጣ አድርጎታል። ሰዎቹንም አብሶ ጆኒንም በጣም እንዲታወቅም እና ፌመስ እንዲሆን አድርጎታል። ሴዶን ማሸነፉ መነጋገሪያ እንዲሆንና ብዙ የእንጀራ ከፍቶለታል ማለት ነው። ለሱም እና የሰራው ካልኩሌሽን 10 ሚሊዮን ብር ይገባኛል ያለው ሴዶ በትክክል እውነቱን እንደሆነ አሁን ላይ በነበረው የተመልካች ቁጥር ብዛትና ጉጉት ፍላጎት በጣም ተመልክቻለሁ። እና እናንተስ ምንድነው ማታ ያያችሁት? ሰይዶ ከዚህ በላይም አቅም አልነበረውም ወይስ ደግሞ የእጁን ጥንካሬ ደግሞ አይታችሁታል? አልሰበር ብሎ አልያዝም ብሎት ሲታገል ቆይቶ ነበርና ይህንን በዚህ ልክ ነበር የጠበቃችሁት ወይስ ደግሞ ትንሽ ይገዳደራሉ ብላችሁ ጠብቃችሁ ነበር? እስኪ ሀሳባችሁን ኮሜንት ላይ አሳውቁን። ጆኒ እንግዲህ በስፖርታዊ ጨዋነት ውድድሩን እንደጨረሰ ሴዶን በማበረታታት ሰላምታ ተለዋውጠዋል። ያው ብዙም ሴዶ ፊቱ ጉም ቢመስልም ድንጋጤው እና ያልጠበቀው ነገር ቢሆንም ግን ሴዶም በስፖርታዊ ጨዋነት እሱም የጆኒን ሰላምታ መልስ ሰጥቷል። እና ክቡራን ተመልካቾቻችን ይህ ስፖርት በኢትዮጵያ ውስጥ ምን ያመጣው ፋይዳ አለ? እስኪ ያመጣው አዲስ ባህል አለ የሚሉ ሰዎች አሉና ምን ያህል እውነት ነው? እስኪ ከእናንተ አንደበት እንስማው። እንጠብቃለን ኮሜንት ላይ ሀሳባችሁን። ሴዶ እንግዲህ በቢዝነስ ማንነቷ በጣም አደንቃታለሁ። እውቅናዋን ወደ ገንዘብ ቀይራለች እና ከዚህም በኋላም ቢሆን ቴዶ ከሚዲያው ላይ የሚጠፋ አይነት ሰው አይደለም። በቀላሉ ሞራሉ የተጎዳ ሰው አይደለም። ምክንያቱም ያሳለፈውና ያመጣው ብዙ ቻሌንጆችን አልፎ ነው እዚህ የደረሰውና እነሱም ደግሞ የእሱን ፌመስነት ተጠቅመውበታል። በቀጣይ በዱባይ በሚደረገው ውድድር ላይ እውነት እሱ ከገጠመው ተሻሽሎ እንደሚመጣና የቀሩትን ስኪሎችን አሻሽሎ እንደሚገኝ ባለሙሉ ተስፋ ነኝ። ሴዶ ለቀጣዩ መልካም እድል ይሁንልህ። መቼስ በእንቁላሏ እንደማታመካኝ እርግጠኛ ነኝ። የዛሬውን ሽንፈት አምነህ ተቀብለሃል። ሰላም ሁኑ።
ክቡራትና ክቡራን ሀሳብ አስተያየታችሁን ኮሜንት ላይ ላኩልን።